አጭር የመስቃን ሕዝብ የረጅም ዘመን ታሪክ ከዚህ ቀጥሎ ለማየት እንሞክራለን። በመጀመሪያ ደረጃ የመስቃን ሕዝብ መስቃን የሚለውን መጠሪያ ስያሜ ያገኘው በመካከለኛው ዘመን መባቻ ላይ ቢዳራ በሚባለው ቀበሌ ተገንብቶ በነበረውና በኋላም በ16ኛው መቶ ክፍለ ዘመን በአህመድ ግራኝ ጦርነት የፈረሰው መስቀለ ኢየሱስ ከሚባለው ቤተክርስቲያን ስም የተወሰደ ለመሆኑ የመስክ ጉብኝት በተደረገበት ወቅት ለጥናቱ ተባባሪ ሆኖ አዛውንቶች ገልጸዋል። በተጨማሪም ስምንት ወይንም ስሙት ሰንጋ መስቃን በመባል የሚታወቁት አካባቢዎች ደግሞ የጠቀር፣ ሚካኤል፣ ወሬብ፣ አቦራት፣ እናት መስቃን ወይንም ቢዳራ አካባቢ፣ እምቦር ወይንም ፈራገዘኘ፣ የተቦንና ጎይባን ናቸው። ወደ ተነሳንበት ርዕሰ ጉዳይ ስንመለስ የዛሬው የመስቃን ሕዝብ በተሰበሰበው መረጃ መሰረት በስሩ 62 ጎሳዎችን ያቀፈ ነው። የእነዚህም ጎሳዎች ታሪካዊ አመጣጥን ስንመለከት በተለያየ ወቅት ከተለያየ አቅጣጫ በተለያየ ምክንያት የመጡ ሲሆን ከነባርና ቀድመው ከመጡ ጎሳዎች ጋር በስምምነትና በግጭት እየተቀላቀሉና እየተዋሃዱ በረጅም ጊዜ የታሪክ ሂደት የዛሬውን የመስቃን ቤተ ጉራጌ በመባል የሚታወቀውን ሕዝብ ለመመስረት ችለዋል። የነዚህ የመስቃን ሕዝብ ጎሳዎች ዝርዝር ከዚህ እንደሚከተለው ቀርቧል። አንደኛ፣ እናት መስቃን። በእናት መስቃን ስር ቦንጂ፣ አልወድሽ፣ ማሬኖ፣ ወሬቦ፣ ድላጳ፣ ሊላቶ፣ ሰጦ፣ በርኮ፣ ፋጌ፣ ተራም፣ በጋሞ፣ ሰቡቴ፣ አውራሪና ጅገና። ሁለተኛ፣ እሞቦር። በእሞቦር ስር ስናኖ፣ ኦዳ፣ ኢንዴ፣ ኤሉ፣ ቃሶ። ሶስተኛ፣ ዲራማ። በዲራማ ስር ሞንኢሎ። አራተኛ፣ ፈራገዘኝ። በፈራገዘኝ ስር ፈራገኘ ወይንም አምስት ኡስማን። አምስተኛ፣ አቦራት። በአቦራት ስር ሱምየ፣ ንቡወ፣ ጋሎ። ስድስተኛ፣ ግዴይ። በግዴይ ስር ዋቲራ፣ ገሬኖ፣ ጃርሶ። ሰባተኛ፣ ውሪብ። በውሪብ ስር ችሮ፣ ስንኩሌ፣ ቦሰኖ፣ ጎዳና፣ ጊዳ ወሰን ወይንም አዝማ ወረጂና ጃጁ። ስምንተኛ፣ ሚካኤሎ። በሚካኤሎ ስር ራሱ ሚካኤሎ